ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 15 ቀን 2008 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። ከዜናው በማስከተልም ወያኔና ለውጥ የተልባ ስፍር የህልም እንጀራ በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ አለን። በማስከተልም በኢትዮጵያ ህዝባዊ አብዮታዊ ፓርቲ የዋሽንግተን ዲሲ እና አካባቢው ደጋፊ አካል ወርሃዊ ጋዜጣ ርዕሰ አንቀጹን እናሰማለን። በመጨረሻም ሌሎች ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን የዛሬ የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በቅድሚያ ርዕሶቹ። በድርቁ ምክንያት ከአርሲ ተማሪዎች እየተሰደዱ መሆናቸው ታወቀ። በምስራቅና በምዕራብ ሐረርጌ በአንድ ወር ውስጥ የተረጂው ቁጥር በግማሽ ይጨምራል ተባለ። የሳውዲ ቱጃሮች ንብረታችንን በወያኔ ባለስልጣኖች ተዘረፍን ይላሉ። የወደቀው የሩሲያ አውሮፕላን ሲያበር የነበረ አንድ ፓይለት በሕይወት ተገኘ። በሩሲያና በቱርክ መካከል ያለው ውጥረት ተባብሷል። በቱኒዚያ በአንድ አውቶቡስ ውስጥ የፈነዳው ቦምብ 13 ሰዎችን ገደለ። አንድ የኢራን አሳ አጥማጅ መርከብ በሶማሊያ የባህር ጠላፊዎች ተጠልፎ ሰራተኞቹ ታገቱ። አሁን ወደ ዝርዝሩ። በአርሲ ከ27 ወረዳዎች መካከል 13ቱ ለከፋ የረሃብ አደጋ የተጋለጡ መሆናቸውና በአካባቢው የሚኖሩ ተማሪዎች ትምህርት አቁመው ወደ ሌሎች ከተሞች በመሰደድ ላይ መሆናቸውን ከስፍራው የደረሱን ዜናዎች ይገልጻሉ። በአካባቢው 60 ሺህ የሚሆኑ ዜጎች በድርቁ ምክንያት በሞት አፋፍ ላይ የሚገኙ መሆናቸው የተገለጸ ሲሆን ለህዝብ ችግር ደንታ የሌላቸው የወያኔ ባለስልጣኖች ግን 15 ሺህ የሚሆኑ ቀድሞውንም ተረጂዎች የነበሩ በማለት እያላገጡ ናቸው። በድርቁ ምክንያት ትምህርታቸውን ለማቆም የተገደዱት ወጣቶች ከአርሲ ወደ ናዝሬት የቀን ስራ ፍለጋ በመፈለስ ላይ የሚገኙ ቢሆንም የጠበቁትን ስራ እንደ ልብ ባለማግኘታቸው ከመካከላቸው ብዙዎቹ የጎዳና ላይ ልመና የጀመሩ መሆናቸውን ለማወቅ ተችሏል። ከስፍራው የተገኘው ዜና አክሎ እንደገለጸው በአርሲ የሚገኙ 3 ወረዳዎች ውስጥ በአመት አንድ ጊዜ ማር በመሰብሰብ በሚያገኙት ገቢ ብቻ የተዳደሩ የነበሩ ዜጎች በድርቁ ምክንያት ችግር ውስጥ የገቡ መሆናቸው ታውቋል። የወያኔ ባለስልጣኖች በድርቅ አደጋ የሞተ የለም፣ እርዳታ የሚያስፈልጋቸው ቀድሞም ቢሆን የሚረዱ የነበሩ ናቸው፣ ለሚያስፈልጋቸው እርዳታ ሰጥተን አዳርሰናል ወዘተ እያሉ ቢመጻደቁም እስካሁን ድረስ ለአንድ ሰው 12 ኪሎ ስንዴና 2 ሊትር ዘይት መሰጠቱና ይህም ለአንድ ጊዜ ብቻ የተደረገ መሆኑን ከስፍራው የመጣው ዜና ያጋልጣል። በምስራቅ ሐረርጌ እርዳታ እየተሰጣቸው ያሉ ተረጂዎች ቁጥር 549 ሺህ መሆኑን የወያኔ ባለስልጣኖች የገለጹ ሲሆን ከአንድ ወር በኋላ ይኸው ቁጥር ወደ 900 ሺህ ያድጋል ተብሎ ይጠበቃል። በምዕራብ ሐረርጌም የተረጂዎች ቁጥር አሁን ካለበት 500 ሺህ ተረጂዎች ወደ 720 ሺህ ከፍ እንደሚል ተገልጿል። በእነዚህ አካባቢዎች ለተረጂዎች እየተሰጠ ያለው እርዳታ በቂ አለመሆኑን በአንዳንድ ቦታዎችም ምንም አይነት እርዳታ እየተሰጠ እንዳልሆነ ነዋሪዎች ለዜና ምንጮች ገልጸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ ማክሰኞ ህዳር 14 ቀን 2008 ዓ.ም በፌስቡክ አሰራጨው መልእክት ከፓርቲው ራሱን ያገለለ መሆኑንና ከእንግዲህ ወዲህ ራሱን እንጂ ማንንም ፓርቲ እንደማይወክል ገልጿል። የ27 ዓመት ወጣት የሆነው ዮናታን እዚህ ውሳኔ ላይ ያደረሰው ምክንያት ምን እንደሆነ ያልገለጸ ሲሆን ይህንን ጉዳይ በሚመለከትም ከፓርቲው ኃላፊዎች እስካሁን የተሰጠ መግለጫ የለም።
የሀገራችንን ለም መሬት በገፍ በአነስተኛ ክፍያ በሊዝ ገዝተው ምርቱን እንደልባቸው እያወጡ በመሸጥ ከፍተኛ ጥቅም ሲያገኙ የነበሩ የሳውዲ ቱጃሮች ወንጀል ሰርታቸዋል በሚል ምክንያት የወያኔ ባለስልጣኖች ሀብታችንን ዘርፈው ከሀገር እንድንወጣ አደረጉን በማለት ቅሬታ ያሰሙ መሆናቸውን በሳውዲ አረቢያ በየቀኑ የሚታተበው አረብ ኒውስ ጋዜጣ በትላንት እትሙ አስፍሯል። መሐመድ አልሸውሪ የተባለውና የተወሰኑ የሳውዲ ቱጃሮችን አስተባብሮ በአፍሪካ በልዩ ልዩ ቦታዎች መዋዕለ ንዋይ በማፍሰስ ስራዎችን እየሰራን ነው የሚለው ግለሰብ በገለጸው መሰረት ቀደም ብሎ ለወያኔ ባለስልጣኖች ገንዘብ በመስጠት በሊዝ መሬት ተቀብለው በእርሻ ምርት ሲያመርቱ የነበሩና በተለያዩ የሥራ ቦታዎች ላይ የተሰማሩ የሳውዲ ቱጃሮች ወንጀል ፈጽማቸዋል በሚል የወያኔ ባለስልጣኖች በሊዝ ያገኙትን መሬት ሆነ የማምረቻ መሳሪያዎቻቸውን የወሰዱባቸው መሆኑን የገለጸ ሲሆን በአሁኑ ወቅት 50 ከመቶ የሚሆኑት በኢትዮጵያ በተለያየ የሥራ መስክ ላይ የተሰማሩት የሳውዲ ባለሀብቶች ንብረታቸውን ትተው አገሪቷን ለቀው የወጡ መሆናቸውን ገልጿል። ባልሰሩት ስራ ወንጀል ፈጽማቸዋል መባላቸው ያስፈራቸው በመሆኑ ወደ ኢትዮጵያ የማይመለሱ መሆናቸውንም ገልጿል። ቱጃሮቹ ለሁለቱ ሀገሮች የውጭ ጉዳይ ሚኒስቴሮች ጉዳያቸውን ያመለከቱ ቢሆንም እስካሁን መልስ አላገኙም በማለት ግለሰቡ ለጋዜጣው በሰጠው መግለጫ ተናግሯል። ተፈጸመ የተባለው ወንጀል ምን እንደሆነ ግለሰቡ አልጠቀሰም። ወያኔ ባለስልጣኖችና በሳውዲ ቱጃሮች መካከል የተፈጠረው የከረረ አለመግባባት ምን እንደሆነ በውል ባይታወቅም ሌቦች የሚጣሉት የሰረቁትን ሲካፈሉ ነው እንደሚባለው የወያኔ ባለስልጣኖች ለግል ጥቅም ከሚያደርጉት መሯሯጥ በሳውዲ ቱጃሮች ላይ የወሰዱትን እርምጃ አይፈጽሙም ማለት ግን አይቻልም። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ትላንት ማክሰኞ በቱርክ ተመትቶ የወደቀውን የሩሲያ ቦምብ ጣይ አውሮፕላን ሲያበሩ ከነበሩትና በፓራሹት ከወረዱት አብራሪዎች መካከል አንደኛው መገደሉን በትላንትናው ዘገባ የተገለጸ ሲሆን የሩሲያ ልዩ ኃይሎች 12 ሰዓት ፍለጋ ካደረጉ በኋላ ሁለተኛውን አብራሪ በደህና በሕይወት ያገኙት መሆናቸውን ባለስልጣኖች ገልጸዋል። በአሁኑ ሰዓት አብራሪው ሶሪያ በሚገኘው የሩሲያ ወታደራዊ ካምፕ ውስጥ እንደሚገኝም ተገልጿል። የሕይወት ማዳኛ ጃንጥላን በመጠቀም ከአውሮፕላኑ ላይ ሲወርድ በአማጽያን ኃይሎች በተተኮሰ ጥይት ተመትቶ የወደቀው የሁለተኛው አብራሪ አስከሬን የት እንደደረሰ አይታወቅም። ቱርክ አውሮፕላኑን የጣለችው በአየር ክልሏ ውስጥ በመብረሩ ነው በማለት የቱርክ ፕሬዝዳንት የተናገሩ ሲሆን ውጥረቱ እንዲባባስ የማይፈልጉ መሆናቸውንም ገልጸዋል። የሩሲያው ፕሬዝዳንት አውሮፕላኑ የቱርክን የአየር ክልል ያልጣሰ መሆኑን ገልጸው የቱርክ እርምጃ ጀርባችንን በጩቤ እንደመውጋት ይቆጠራል፣ በሩሲያና በቱርክ ያለው መካከል ያለው ግንኙነትም ከፍተኛ ችግር ይገጥመዋል ብለዋል። በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ግንኙነት ከፍተኛ ውጥረት ውስጥ የደረሰ ሲሆን ሩሲያ አንድ የሚሳኤል ጫኝ መርከብ በላታኪያ ወደብ አንቀሳቅሳ ሶሪያ ውስጥ በሚገኝ የሩሲያ ወታደራዊ ካምፕ ላይ አደጋ ሊጥል ይችላል ተብሎ በሚገመትና በአየር ላይ ባለ ማንኛውም ተንቀሳቃሽ አካል በረጅም ርቀት ሚሳኤል እንዲመታ አዛለች። የሩሲያው ጠቅላይ ሚኒስትር ሩሲያ የምትወስደውን የበቀል እርምጃ ከዘረዘሩ በኋላ የቱርክ ባለስልጣኖች አይሲስ ከሚባለው አሸባሪ ቡድን ጋር በነዳጅ ዘይት ንግድ ላይ የተመሰረተ የጋራ ጥቅም አላቸው ብለዋል። ጠቅላይ ሚኒስትሩ የቱርክ ኩባንያዎች ሩሲያ ውስጥ ከመስራት እንዲታገዱ ለማድረግ እየተዘጋጀች መሆኗን ገልጸው ቱርክ ከቱሪስት ገቢ የምታገኘውን ገንዘብ ለመቀነስ የሩሲያ ዜጎች ወደ ቱርክ እንዳይሄዱ ምክር ተሰጥቷቸዋል ብለዋል። በቱርክ በኩል ወደ አውሮፓ ሊዘረጋ ታስቦ የነበረውም የጋዝ ቧንቧ የሚሰረዝ መሆኑንም ተናግረዋል። የሩሲያ የውጭ ጉዳይ ሚኒስትርም በአሁኑ ወቅት ቱርክ የሩሲያን አውሮፕላን መጥቶ ለመጣል የወሰደችው እርምጃ በቅድሚያ ያሰበችበትና የተዘጋጀችበት መሆኑን የሚያሳይ ማስረጃ በዝርዝር አውጥቷል። የሰሜን አትላንቲክ የጋራ መከላከያ ድርጅት ኔቶ የቱርክን አቋም ተቀብሎ ከቱርክ ጎን የሚቆም መሆኑን የገለጸ ሲሆን የሩሲያ አውሮፕላን በመመታቱና ፓይለቱን በመገደሉ የሐዘን ስሜት አለመገለጹ ለሩሲያ ያለውን የጠላትነት ስሜት የሚገልጽ ነው በማለት የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል። የተባበሩት መንግስታት ድርጅትና አሜሪካ ሁለቱ ሀገሮች ችግሩን ከማባባስ እንዲታቀቡ ጠይቀዋል። የሶማሊያ የባህር መርከብ ጠላፊዎች በኢራንና በታይላንድ የአሳ አጥማጅ መርከቦች ላይ በወሰዱት ጥቃት የታይላንዱ መርከብ ሲያመልጥ የኢራኑን መርከብ ይዘው 15 የሚሆኑ የመርከቡ ሰራተኞችን ያገቱ መሆናቸው ታውቋል። ጠላፊዎቹ ሰዎቹን ለማስፈታት የገንዘብ ክፍያ የሚጠይቁ ሲሆን
አሁን ለያዟቸው ሰዎች ምን ያህል እንደጠየቁ አልታወቀም። ከ4 ዓመት በፊት በሶማሊያ ውስጥ በተመሳሳይ የመርከብ ጠለፋ የታገቱት ሰዎች ቁጥር 700 ደርሶ የነበረ ሲሆን የመርከቦችን ደህንነት ለመጠበቅ የተለያዩ ሀገሮች በወሰዱት እርምጃ ቁጥሩ በጣም ቀንሶ እስከ 56 ደርሶ እንደነበር ይታወሳል። በአሁኑ ወቅት ህገወጥ የሆኑ አሳ የማጥመድ ስራዎች በጣም እየተስፋፉ ያለበት ሁኔታ የተስተዋለ ሲሆን ለአሁኑም የመርከብ ጠለፋ ምክንያት የሆነው ይኸው ህገወጥ የአሳ ማጥመድ ተግባር የሶማሊያ አሳ አጥማጆችን ስላስቆጣ ነው የሚል ምክንያት እየተሰጠ ነው። በቱኒዚያ ዋና ከተማ ቱኒዝ የፕሬዝዳንቱ ጠባቂ ወታደሮች ይጓጓዙበት የነበረ አንድ አውቶቡስ ድንገት በፈነዳ ፈንጅ ጉዳት ደርሶበት በውስጡ የነበሩ 13 ሰዎች መሞታቸው ተነገረ። አደጋው የደረሰው አውቶቡሱ ተሳፋሪዎችን ሊያወርድ በቆመበት ጊዜ መሆኑ ታውቋል። በደረሰው አደጋ ምክንያት የሀገሪቱ ፕሬዝዳንት ለ30 ቀን የሚቆይ የሰዓት እላፊ አዋጅ ያወጁ መሆናቸው ተነግሯል። ለዚህ ጥቃት ኃላፊነቱን የወሰደ ወገን ባይኖርም ቱኒዚያ አይሲስ በተባለው አሸባሪ ቡድን በተደጋጋሚ ስትጠቃ የቆየች መሆኑ ይታወቃል። በኢራቅና በሶሪያ የአሸባሪው የአይሲስ ቡድን አባሎች ሆነው ከሚዋጉት መካከል 3000 የሚሆኑት ከቱኒዚያ መሄዳቸው ይነገራል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን 1100 የሚሆኑ ተጨማሪ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባላት ወደ ደቡብ ሱዳን እንዲላኩ የጸጥታውን ምክር ቤት የጠየቁ መሆናቸው ተነገረ። ሁለቱም ተጻራሪ ኃይሎች ያደረጉትን ስምምነት ቃል የማይጠብቁ መሆናቸው የታወቀ ከመሆኑም በላይ የተኩስ አቁም ስምምነቱ በመጣሱ ምክንያት በርካታ ሰላማዊ ሰዎች ጉዳት ላይ በመውደቃቸው ምክንያት ሰላም አስከባሪ ኃይል ቁጥሩን መጨመር አማራጭ የሌለው ነው ብለዋል። 500 ወታደሮችና 600 ፖሊሶች ከ13 ሄሊኮፕተሮችና የመጓጓዣ አውሮፕላን ጋር ወደ ቦታው እንዲላኩ ጠይቀዋል። በቤንቱ የሚገኘውና 100,000 ስደተኞችን የሚያስተናግደው የሜዳ የሕክምና ጣቢያ ቁሳቁስና የሰው ኃይል ተጨምሮለት አገልግሎቱ ከፍ እንዲልም ጥያቄ አቅርበዋል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩን ባይኔ አይቼ ምን ላደርግ አለባቸው ትቼ ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩን ባይኔ አይቼ ምን ላደርግ አለባቸው ትቼ ወይ ማማ ወይ አባባ ብለው ሲሉ ሆድ ባባ አስጨነቀኝ ጭንቀታቸው ምንስ ሆኜ ምን ላርጋቸው ታያቸው አይ አብጥጣ ከላይ ልቤ ደንግጣ ተብረከረከ ጉልበቴ ምን ላድርግ ወደነቴ በረሃብ ስቃይ ቸነበር ግማሹ ጎኔ ሲቸገር ክው ብሎ ደርቆ አፋቸው የእግዜር ውሃ ሲጠማቸው ዋይ ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ዋይ ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ በዱራን ባየፈሰሱ ለአቅመ አዳም ያልደረሱ ሁሉም ሕፃን ልጆች ናቸው ምንስ ሆኜ ምን ላርጋቸው ታምር ነው የአምላክ ሥራ መቼ ያልቃል ብናወራ አንዱን ጎርፍ አጥለቅልቆት ሌላው ያልቃል በድርቆት በዚች ከንቱ ድልል ዓለም መቼም ጠገብኩ የሚል የለም የተገኘውን እንስጣቸው ቸርነቱን አንንሳቸው። አድማጮቻችን በሀገራችን ድርቅና ረሃብ ዜጎቻችንን እየገደለ ከቀያቸው እያፈናቀለ ለመከራና ለስደት ዳርጓቸዋል። ዘረኛው አገዛዝ ድርቅ እንጂ ረሃብ የለም፣ የሁለት አሃዝ እድገት አለኝ፣ አገሪቱ ከመካከለኛ ገቢ አገሮች ተርታ ልትገባ ነውና ሌላም የሰለቸ ፍጹም የውሸት ቱልቱላ ከመንፋት ውጪ ለተቸገሩ ወገኖቻችን ይህ ነው የተባለ እርዳታ ሲያደርግ አይታይም። እኛም የወገኖቻችንን ሰቆቃ እንዳይረሳ ዘወትር ይህን ዋይ ሲሉ የሚለውን የጥላሁን ገሰሰ
ዜማ ችግሩ እስኪቀረፍ ዘወትር ከዜና በኋላ እናሰማዋለን። በረሃብና በድርቅ የተጎዱ ወገኖቻችንን አንርሳ። አንዱን ጎርፍ አጥለቅልቆት ሌላው ያልቃል ተደርጎት በዚች ከንቱ ድለላለም መቼም ጠገብ ከሚበላም የተገኘውን እንስጣቸው ቸርነቱን አንንሳቸው። ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ በዚች ከንቱ ድለላለም መቼም ጠገብ ከሚበላም የተገኘውን እንስጣቸው ቸርነቱን አንንሳቸው። ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ዋይ 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 ሲሉ የረሃብን ጉንፋን ሲጥሉ ያዘንኩኝ በዓይኔ አይቼ ምን ላድርግ አለባቸው ትቼ ወያኔና ለውጥ የተልባ ስፍር የህልም እንጀራ። ዛሬም በ2008 ዓመተ ምህረት ለውጥ ከወያኔ ይመጣል ብለው የሚያስቡ አሉ መባሉ በጣም አስገራሚ ሁኔታ ነው። 24 የጭቆናና የግፍ ዓመታት አልፈው ወያኔ ከድጡ ወደ ማጡ ሲሰምጥ እንጂ ከእሪያ ጭቃው ሲወጣ ሳናይ ካለ አንድ ተቃዋሚ በሙቱ ፓርላማ ወደ 100% ድል አይኑን ጨፍሮ እየተሸጋገረ ባለበት ለውጥ ይመጣል ብሎ መቋመጥ ከጅልነትና ድርባይነት አልፎ ወደ ወንጀል ሊጠጋ የሚችል ነው። ከወያኔ ሌላ ማን አለ? ምን የረባ ተቃዋሚ ታይቶ ነው ወያኔ ይወገድ የምትሉ? ተቃዋሚ እኮ ተሰነጣጥቋል ወዘተ የሚሉን ብዙ ናቸው። አገሬውም የውጭውም አማራጭ የለም መከራን ለመቀጠል ጫንቃን ከማመቻቸት ሌላ ሊሉን ነው የሚፈልጉት። ይህ ከሐቅ የተጣላ አቋምና አነጋገር መሆኑ ግልጽ ነው። ተቃዋሚዎች አልተባበሩም ብሎ አምባገነንን መርዳት መደገፍ ሊመጣ አይገባም። የሶሪያን የተከፋፈሉ ተቃዋሚዎች ሽንጧን ገትራ የምትረዳው አሜሪካ ገዢውን ፓርቲ ወይም አሳድን ልደግፍ ስትል አልታየችም። ይባስ ብሎ ኦባማማ የወያኔ አሳፋሪና የተወገዘ የምርጫ ውጤት ሙሉ በሙሉ ደግፏል። አሳድን አውግዞ ወያኔን ማቀፉ ስንጥቅ ምላስና ብልሹ አቋም እንዳለው ነው ያጋለጠው። ስለዚህም ነው የተቃዋሚዎች መከፋፈል ከወያኔ ጋር ለመተቃቀፍ ምክንያት ባልሆነ ሊሆን ባልቻለ የምንለው። ቀጥለውም ደግመው ደጋግመው እስኪያቅለሸልሸን የሚነግሩን ተቃዋሚዎች ወያኔን ማውገዝ እንጂ አማራጭ አያቀርቡም የሚል ነው። ለነገሩማ ተቃዋሚዎች አማራጭ እንዳይሆኑ ያዳከማቸውና ያጠቃቸው አሜሪካና እንግሊዝ የያዙት አፍቅሮ ወያኔ አቋምና እንቅስቃሴ ነው። ዋናው ጉዳይና ሐቅ ግን ተቃዋሚዎች ከወያኔ የተለየ ከወያኔ አቋሞች የተቃረነ ዝርዝር አቋምና መርሃ ግብር ይዘው መባጀታቸው ነው። የድርጅቶችን ልዩ ልዩ መርሃ ግብሮች ያጤኗል። ወያኔ መሬት ለኔ ላገዛዙ ሲል አገር ወዳድ ድርጅቶች በአብዛኛው መሬት ላራሹ የሚለውን ታሪካዊና ምላሽ ያጣ መፈክር አንግበዋል። ወያኔ በአንድ ገዢ ፓርቲ ስር ተለጣፊዎች ያበቡ ሲል ድርጅቶች ደግሞ ሐቀኛ መድበለ ፓርቲ ይስፈን ብለው በዝርዝር ዴሞክራሲያዊ አቋማቸውን ገልጸዋል። ያልተገደበ ዴሞክራሲ ለሰፊው ሕዝብ ሲሉ ተቃዋሚዎች ወያኔ አምባገነንነትን መርጧል። ነጻ ፕሬስን ሲያፍን ተቃዋሚዎች ይህን መብት ይከበር ብለዋል። ወያኔ በጎሳ ላይ የተመሰረተ የይስሙላ ፌዴራል አወቃቀር ሲመሰርት ተቃዋሚዎች ዴሞክራሲን እና የሕዝብና የአገር አንድነትን መሰረት ያደረገ ጥብቅ ማዕከላዊነትን የሚለውጥ የፌዴራል አወቃቀር ይመስረት ብለዋል። ወያኔ ለመብት ረገጣ
ተቃዋሚዎች ለመብት መከበርና ለፍትሃዊ ስርዓት፣ ወያኔ ለተስፋፋ ስየል፣ ተቃዋሚዎች ለሕግ የበላይነትና መከበር፣ ወያኔ ለባዕዳን ተገዥነት፣ ተቃዋሚዎች ለአገር ሉዓላዊነት፣ ወያኔ ለዘር ልዩነት፣ ተቃዋሚዎች ለሕዝብ አንድነትና እኩልነት፣ ወያኔ በራሱ ቁጥጥር ስር ላለ ኢኮኖሚ፣ ተቃዋሚዎች ለብሔራዊ ኢኮኖሚ ግንባታ፣ ወያኔ የአገር መሬትን ላለፈው ላገደመው ሻጭ፣ ተቃዋሚዎች ለሕዝብ መሬት መከበርና የግድ ማፈናቀል መወገድ ወዘተ ወዘተ። በእያንዳንዱ የወያኔ አቋም ላይና አንጻር ተቃዋሚ ኃይሎች የየራሳቸውን ለአገርና ለሕዝብ ይጠቅማል ያሉትን አማራጮች አቅርበዋል። ወያኔን በተገቢው አውግዘው ይሻል የሚሉትን ተቃዋሚዎች አቅርበዋል። ስለዚህም ይህን በተመለከተ የሚለፈፈው ሐሰት ሁሉ ውድቅ ነው። ወያኔን ተኪ ኃይል የሚሉትም አስቂኝ መሆኑ አልቀረም። እንደ ወያኔ ዱርዬና መሐይምን የሰበሰበ አገዛዝ የለም ብንል ማጋነን አይሆንም። በክፍያ የሚገኝ የፈረንጆች ዲፕሎማና ዲግሪ የብልህነትና ዕውቀት ምልክት ቢሆን ኖሮ ስንቱ ዶክተር በሉኝ ባይ ወያኔ ብልህ ሆኖ እርምትን ባመጣ ነበር። ድንቁርናውን፣ ግብዝነቱን ሕዝብ ለወያኔ ትቶለታል ማለት ነው የሚገባው። ባጭሩ ኢትዮጵያ ወያኔን የሚተኩ ብቻ ሳይሆን የሚያስንቁ ልጆች ሞልተዋታል። ወታደሩማ በድሏል፣ ግን ገበሬው ይካሰፍ ነው እንጂ የወያኔ ስህተትና በደል ችሎታ ማነስና ጸረ ሀገር መሆን የነጋበት ሐቅ ነው። አንዳንዶች የወያኔን ማስፈራሪያም ነው ይህን ወያኔ ይቆይልንን ያስተጋባሉ። ይህን ቅስቀሳ ወያኔ በተለይ በትግራይ ተወላጆች ዘንድ አሰራጭቶ በፍርሃት ድጋፍን ሊያመርት ጥሮ ቢያንስ በከፊል ተሳክቶለታል። በርካታ የትግራይ ተወላጆች ከህዝብ ጎራ መቀላቀል አቅቷቸው ለወያኔ ሰለባና ደጋፊ ሆነዋል። ሌሎች ደግሞ የወያኔን ማስፈራሪያዎች ይጋሩታል። የኦሮሞ ህዝብን ጽኑ ኢትዮጵያዊነት ይረሱና በደፈናው ኦሮሞዎች ስልጣን ከያዙ ይጨርሱናል በሚል ወያኔ ይቆይልን ባይ ሆነዋል። ከወያኔ ቅስቀሳ ባሻገር ወደዚህ የፍርሃት አቋም የገፋው የኦነግ አቋምና በአሶሳ፣ በበደኖ፣ ምስራቅ ወለጋ ወዘተ ያካሄደው ጸረ አማራ ፍጅት ነው። ነገር ግን የኦሮሞ ህዝብ ሌላ፣ አንድ ጽንፈኛ ራሱን ከብዙሃን የነጠለ ቡድን አቋም ሌላ። ወጣም ወረደም ወያኔ ይቆይልን የሚያሰኝ ምንም ሁኔታ የለም። በህዝብ መካከል ፍቅርና የአንድነትን ስሜት አጠናክሮ ለማስፈን መታገል መጣር እንጂ በፍርሃት አገር አጥፊ መሆኑን ለ24 ዓመታት ያሳየንን አገዛዝ መጠጋት፣ ማቀፍ፣ መደገፍ መፍትሄ አይደለም። ይህን በተመለከተ ደግሞ በዚህም በዚያም ጽንፈኛ ክፍሎችን መታገልና ማሸነፍ ማስፈለጉን ሁሉም አገር ወዳድ ዜጋ ሊገነዘበው የሚገባ ነው። ለብሔረሰብ ያነሳነውም ለሃይማኖትም ይሰራል። የወያኔን ከፋፍለ ግዛ ተንኮል ማክሸፍና ትብብርን፣ መቻቻልን ማስፈን አስፈላጊ ነው። በሚቀጥለው የሙስሊም ዜጎቻችን ሰልፍ ላይ ክርስቲያን ወገኖች በየካቲት 66 እንደታየው ከጎናቸው ሲቆሙ ለማየት ያብቃን ማለት አለብን። ባለፉት 24 ዓመታት የወያኔ መንገድ ወደ ገደል ወሳጅ መሆኑን ልናረጋግጥ ችለናል። የቀረን የሰናፍጭ ቅንጣት ታክልም ጥርጣሬ የለንም። ወያኔ ወደ ውድቀቱ እያመራ መሆኑ የሚታወቅ ነው። ይህን ስንልም ደግሞ ነገ ይወድቃል ማለት አለመሆኑ መረሳት የለበትም። የውድቀቱ ፍጥነት በራሱ ስህተት ብቻ ሳይሆን በዋናው መልኩ በሕዝብ ተቃውሞና አመጽ ጥንካሬ ላይ የተንጠለጠለ ነው። ወያኔ ቀውሱ ሲበዛበት ሕዝብ ደግሞ ነገ የአገራችን ዕጣ ምን ይሆናል የሚለው ቢያሳስበው የሚጠበቅ ነው። በውስጥም በውጭም ጠላቶች አሏት ኢትዮጵያ። ሊያፈራርሷት አሰፍስፈው እየጠበቋት ነው። አፍራሾቿ ይሆናል የሚባሉትን አቅፈው ደግፈው ጊዜ እየጠበቁ ነው። ይህን ስንገነዘብና ጠላትን ወዳጅ ብሎ መገመትና መታለልን ማብቃት እንዳለብን ስንረዳ ግዳጃችን ግልጽ ይሆናል። አገር ወዳድ ኃይሎችና ዜጎች በአገራችን ላይ እያንዣበበ ያለውን ፈርጀ ብዙ አደጋ መቋቋም የሚችሉበት ሁኔታ ይከሰታል። የግንዛቤው አንዱ ኃይላቸውን ማስተባበርና መጠናከር መሆኑ ከወዲሁ የሚታይ ነው ብንልም ስህተት አይደለም።
ገንጣይና ነገር ዓለሙ ያልገባቸው ቡድኖች ሲርመሰመሱ በምናይበት በአሁኑ ወቅት በፍጥነት መወሰድ ያለባቸውን እርምጃዎች ማወቅ ይከተላል። የሕዝብን ጎራ ከአስመሳይ አገር ወዳዶችና ከወያኔ ቅጥረኞች ማጽዳት። ቅጥረኛነቱን የማያውቀው በተለይ አደገኛ መሆኑን ሳንረሳ ማለት ነው። ወደ ተነሳንበት ርዕስ ስንመለስ ግን ተቃዋሚ ኃይሎችና አገር ወዳዶች ከወያኔ አቋማቸው በምንና እንዴት እንደሚለይ በስፋት ማስረዳት ማቅረብ አለባቸው። በሕዝብ አሰባሳቢ አቋሞች ዙሪያም ሕዝብን ማሰባሰብ ራሱን የቻለ የግንባር ተልዕኮ መሆኑንም ተረድተው ሊያያዙት ይገባል። ዶሰኛው ወያኔ መንገዱ የዝንጀሮ ነው፣ ወደ ገደል። ያለፉ አገዛዞችን ስህተት መድገም ይሁነኝ ብሎ የያዘው ጥፋት ነው። የተራበ የለም ቢኖርም ማንም አልሞተም ወዘተ እያለ የሚቀባጥረው የቀድሞውን ያስታውሳል። ባልበላውም ጭሬ ላፍሰው እንደምትለው አጥፊ ዶሮ ነው፣ የጥፋት መልእክተኛ። ኢትዮጵያን በአጠቃላይና አማራውን በተለይ በተመለከተ ወያኔ ገና ከናጥፋ ደደቢት ባልበላውም ጭሬ ላፍሰው ላጥፋው በሚል መንፈስ የተንቀሳቀሰ እርኩስ ስብስብ ነው። በባዕዳን እርዳታም ለስልጣን ከበቃበት ጊዜም ጀምሮ ኢትዮጵያን እንዴት ልጉዳ፣ እንዴት ላዋርድ ብሎ ደፋ ቀና ሲል ቆይቷል። አገሬን አስገንጥሉልኝ ብሎ ሲነሳ ማንነቱን ግልጽ አድርጓል። አሰብን ኢትዮጵያ አትፈልግም ብሎ ሲደርቅ ማንነቱን ጸረ ኢትዮጵያነቱን አስረግጧል። መሬት ወደ ትግራይ ሲያካብት፣ መሬት ለሱዳን ሲለግስ፣ ሕዝብ ሲፈጅና ሲያፈናቅል፣ ለም መሬት ለአረብ ለህንዱ ሲሸጥ፣ ለባዕዳን ሲነጠፍ፣ ታሪክ ሲበርዝ ወዘተ ወዘተ ወያኔ ከይሲ ማንነቱን ቁልጭ አድርጎ አሳይቷል። ከወያኔ የተሻለ አማራጭ መሆን ከገለባ የቀለለ ነው ብንል አንሳሳትም። ጸረ ወያኔ ትግላችን ይፋፋም።
የሚያመርገፉ ችግርም ስቃይም ከታገሱት ያልፋል ከታገሱት ያልፋል አድማጮቻችን በማስከተል በዋሽንግተን ዲሲ አሜሪካ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ደጋፊ አካል የሚዘጋጀውን ወርሃዊ ጋዜጣ ርዕሰ አንቀጽ እናሰማለን። የሕዝብ ትግል ሲጎመራ የጠላት ጩኸት ይበረታል። ተወደደም ተጠላም ኢትዮጵያ ውስጥ ከሁለት አስርት በላይ የተንሰራፋው ዘረኛና አምባገነናዊ አገዛዝ በመሞት ላይ ነው። ያገዛዙ ቁንጮቹም ሆነ ለከርሳቸው አድረው በዙሪያቸው የተኮለኮሉ ማፈሪያዎች ከእንግዲህ ጀንበራቸው በመጥለቅ ላይ ነች። በግባተ መሬታቸው ምንጦሮጦስ የሚወርዱበት የታሪክ መቃብር ተቆፍሮ እየጠበቃቸው ነው። ይሁን እንጂ ታሪክ በተደጋጋሚ እንዳሳየው ማንኛውም አገዛዝ ሞቱን አሜን ብሎ አይቀበልም። ይልቁንም በፍጻሜው ሰዓት እድሜውን ለማርዘም ሲል በዙሪያው የሕዝቡን ጠላቶች አሰባስቦ በማሰለፍ ባልሞት ባይ ተጋዳይነት ይፍገመገማል። በሀገራችን ውስጥ ዲሞክራሲን ፍትህንና እኩልነትን ለማስፈን በመደረግ ላይ ያለው ሕዝባዊ ትግል የትናንት ተቀጥላ የመሆኑን ያህል የተከታታይ ትውልዶችን መስዋዕት የጠየቀ መሆኑ አይዘነጋም። በመሆኑም ትግሉን በድሉ አጥቢያ ለመጨፍለቅ ወያኔዎችና ያገዛዛቸው ቅምጥሎች ብቻ ሳይሆኑ ባለፉት ጨካኝ ስርዓቶች ውስጥ ከሕዝብ ጋር ጥርስ የተናከሱና የደምዳ ያለባቸው ኃይሎች ሁሉ እንገፍ ማለታቸው ይጠበቃል። ሁሉም እንደየስራቸው የሚዳኙበትን መጪውን ሕዝባዊ ዲሞክራሲያዊ ስርዓት አጥቆው ይፈሩታልና በማከላቸው ያለውን ቅራኔ አቻችለው በጋራ መዝመድ የግድ ይሆንባቸዋል። ከቅርብ ጊዜ ወዲህ ስራዬ ተብሎ የተያያዘውና በተቀነባበረ መልክ በኢህአፓና በስሩ ተሰልፎ በታገሉ ትውልድ ላይ የሚካሄደው ታሪክን የማጠልሸት እንቅስቃሴ የዚሁ ዘመቻ አንድ አካል ነው። እንደሚጠበቀው የዘመቻው መሪ ወያኔ ሲሆን ትውልድ ገዳዮቹ የደርግ ባለስልጣኖችና እጆቻቸው በደም የጨቀዩ ፋሽስቶች ባባሪነት አብረውት በጭቃ ቀቢነት ተሰልፈዋል። ከነርሱም ሌላ ካንዱ አገዛዝ ወደ ሌላው በክሽፈት እንደየተንከባለሉ ለዛሬው ዘመን የበቁ ጥቂት ጸጉር ሰንጣቂ ምሁራን ሳይቀሩ የክደት አዳፍናቸውንና በኢህአፓና ከፋሽስቶችና ከዘረኛ ጋር ሲታገሉ በወደቁት ሰማዕቶች ላይ ሲተኩሱ ታይተዋል። በተዘረፈ የአገር ሀብት ከሞላው የወያኔ ካዝና በሚረጭ የገንዘብ ድጎማ የዳጎሰ ጥራዝ ያላቸው ታሪክ ደርማሽ ድርሳናት ገበያውን እያጣበቡት ነው። ጥቁሩ ግራዚያኒ መንግስቱ፣ ፍቅረ ስላሴና ፍስሐ ደስታ ደራሲያን ተብለው በደም በጠቆረ ቅርሻት ገጾችን አሽጎርጉረውልናል። ነገ ደግሞ የለገሰ አስፋው፣ የመላኩ ተፈራና የሟቹ አሊ ሙሳ አይኔን ግንባር ያርገው ማስታወሻዎች በህትመት ተጠርዘው መውጣታቸው አይቀርም። ገንዘብ እስካስገኘለት ድረስ ለመቀበል የማያንገራግር ምግባረ ቢስ አሳታሚ እንደማያጡም ግልጽ ነው። እነዚህን ኃይሎች ከትናንት እስከ ዛሬ ግንባራችን ሳናጥፍ ታግለናቸዋል። ዛሬም ከኢትዮጵያ ሕዝብ ጋር ቆመን እስከ ውድቀታቸው ዕለት
ድረስ እንታገላቸዋለን። የትናንቶቹ ባለጠመንጃዎች ገድለው አልጨረሱንም፣ አላምበረከኩንም። ዛሬዎቹ ዘረኛ ባለንብረቶችም ከቢጤዎቻቸው ያልተማሩ ደናቁርት ናቸውና በዚያው የደም መንገድ አብረዋቸው ማዝገም ከበረጡ 24 ዓመት አልፏቸዋል። ድርጅታችን ኢህአፓና በዙሪያው የተሰለፉ ታጋዮችም በጽናት ከቆሙበት የመስዋዕት ጎዳና ላፍታ እንኳን ዘውር ሳይሉ በመታገል ላይ መሆናቸው በይፋ የሚታወቅ ነው። የጥላቶቹ በትርም ሆነ ታሪክ አጉዳፊ የግደት ጉዳቸው ከዓላማው ሊያርቀው እንዳልቻለ ሁሉ የድሉንም ቀን ከቶ ሊያስቀረው አይችልም። ህዝባዊ ዲሞክራሲያዊ ትግል ያሸንፋል። በነጻነት አኩርታ ኢትዮጵያ ለዘላለም ትኑር። Malik kukupana of kapane fana esa ishan kapana When's that
የጠፋው ያኔ ዛሬም ላይ ያለች መነጽር ካይኔ የዘላለም ትርታው ቃና ሁሌም ታሪኬ ወንዜ ቀበና የጃን ሜዳ ነኝ ወንዜ ቀበና ኮሪያ ሰፈር ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም የሾላ ልጅ ነኝ ወንዜ ቀበና የባልደራስ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም 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 ቀበና ያህያ ባል ከጅብ አያስጥልም። ስብናውን እያስከበረ ሀገሩን ለማዳን እስካሁን ያልተሳካለት ኢትዮጵያዊ ቡድንና ስብስብ ሁሉ አሁንም ከባዕዳን ጥገኝነት ነፃ ሊወጣ አልቻለም። ነፃ ለመውጣትም ፈቃደኛነቱን አላሳየም። ጭራሽ አይፈልግም። የአረግሬሳ ተፈጥሮና ባህሪ ያለው ሁሉ ከጥገኝነት ራሱን ነፃ ያወጣል ተብሎም የሚጠበቅ አይደለም። ይህ በበኩሉ ባዕዳን በሀገራችን ጉዳይ ጣልቃ እየገቡ የራሳቸውን ፖሊሲ እንዲፈጽሙ በር ከፍቶላቸዋል። እግረ መንገዳቸውንም ኢትዮጵያ የነሱ ጥገኛ ሀገር ሆና እንድትቀር አድርጓታል። ይህ እስከ መቼ ይቀጥላል? መልሱን ለሚመለከተው ሁሉ እንተዋለን። እውነታውን ግን ማንም ሊክደው አይችልም። በዚህ ረገድ ሀገራችን ባለቤት የሌላት ሀገር ሆና ትታያለች። ዛሬ አብዛኛው ነው ማለት ባይቻልም በማንነት ፍለጋ ላይ የሚንከራተተው የህብረተሰብ ክፍል ሁነኛ የሆነ የሀገር አድን መፍትሄ ለማግኘት አልቻለም። የጨነቀው ሙቃነቀው ነውና አሁንም የኢትዮጵያ ችግር ባዕዳን ይፈቱታል የሚለው አስተሳሰብ ስር እየሰደደ በመሄድ ላይ ይገኛል። ይህም በበኩሉ ኢትዮጵያዊ ሁሉ በአንድ ላይ በመተባበር ለሀገሩ መፍትሄ ራሱ እንዳይፈልግ ትልቅ ደንቃራ ሆኖ ቆይቷል። የአዲሱ ቅኝ አገዛዝ ተገዥነት ስነ ልቦና ቀስ በቀስ ሳይታወቅ ስራውን እየሰራ ነው ማለት ሳይቻል ይቀራል። ይህ በመሆኑም ላለፉት በርካታ ዓመታት የተደረገው ጥረት ሁሉ በአመዛኙ የተጠበቀውን ውጤት ማስመዝገብ አልቻለም። እስካሁን ድረስ የአንድነት ኃይሉ ሲባክን የቆየው በማንነት ፍለጋ ላይ በመተረማመስ ላይ ነበር ማለት ይቻላል። ያማ ባይሆን ኖሮ በአሁኑ ወቅት ሁነኛ ውጤትን ሊያመጣ የሚችል አስተማማኝ ተግባር ማስመዝገብ በተቻለ ነበር። ለዚህ ሁኔታ ግን አንዱ ወቃሽ ሌላው ተወቃሽ ሊሆን አይችልም። ክብደቱና ስፋቱ ይለያይ እንደው እንጂ ሁሉም ተጠያቂነትና ኃላፊነት አለበት። ይህንን ሐቅ አምኖ መቀበል ከተቻለ ምናልባት ሁሉም በአንድነት ወደ አንድ አቅጣጫ ሊያተኩር ወደሚያስችል ጉዞ ሊራመድ ይችላል ተብሎ ይገመታል። ይህ እንዲመጣ ከተፈለገ ደግሞ ሁሉም ራሱን ይጠይቅ፣ ጓዳውን ይፈትሽ፣ አመለካከቱን ይመርምር። ጣት መጠቋቆሙ እስካሁን የትም አላደረሰ። አንዱ በሌላው ላይ ጣት መቀሳሰሩ አንዱን አሸናፊ ሌላው ተሸናፊ ሊያደርገው አልቻለም። አሸናፊና ተሸናፊ በሌለበት ሁኔታ የሁሉንም ውድቀት ያስከትላል። አወዳደቁ ደግሞ ያያው ውድቆሽ ሆኖ ይቀራል። ይህ የግርግር ውድቀት በሚፈጥረው ሁኔታ ተጠቃሚ የሆኑት ግን ወያኔና ባዕዳን መሆናቸውን መገንዘብ አለብን። እነርሱ በእኛ እየቀለዱ እኛም በእነርሱ እየተሸማቀቅን መቀጠል የለብንም፣ አይገባንም። በቃ ብለን እንድንነሳ ሁኔታው አስገዳጅ ከሆነ ቆይቷል። ቆራጥ እርምጃ ልንወስድ የሚገባን ጊዜው ካለፈ ውሎ አድሯል። ያልጠረጠረ እንደሚመነጠር ሁሉ ያልቆረጠም እንደተልፈሰፈሰ ይቀራል እንጂ ቅስመ ሰባራ ከመሆን አይደለም። ቅስምን እየሰበሩ ደግሞ ውጤት ሊያስመዘግብ የሚችል ትግል ማካሄድ አይቻልም። የህዝብን ቅስም ሰባሪ የሆነውን ጠላት ማስወገድ የዋ ሊደር የሚባል ስራም አይደለም። 9 ዲፕሎማዎች 1 ዲግሪ ሊሆኑ እንደማይችሉ ሁሉ የመድረክ ጫጫታ፣ የስብሰባ ጋጋታ፣ የሰልፍ ዳንኪራ፣ የፓርቶክ ድንፋታ፣ የመግለጫ አቤቱታ ብቻውን ያመረቃ ውጤት እስካሁን ሊያስመዘግብልን አልተቻለው። ሰሚ ያጣ ጩኸት ምንጊዜም የገደል ማሚት ከመሆንም አያልፍም። ሰልፉ፣ ውይይቱና የጋራ ውሳኔዎቹ እንዲሁም መግለጫውና አቤቱታው ሁሉ መቀጠል እንደሚገባቸው እንደተጠበቀ ሆኖ ወያኔን የሚያስወግድ ኃይልና ሁኔታ እስካልተፈጠረ ድረስ ሁኔታዎች ሊለወጡ አይችሉም።
የመላውን የኢትዮጵያ ሕዝብ የጋራ አመጽ ያካተተ የአንድነት ኃይል ትግል ነው የመጨረሻው አሸናፊ የሚሆነው። ባዕዳኑንም የሚያሰጋና የሚያስደነግጥ ይህ ሀገራዊ ጠቅላላ ህዝባዊ አመጽ ለመሆኑ ዋቢ አምጡ የሚባልበት አይደለም። ያ ኃይል እስካልተፈጠረ ድረስ የኢትዮጵያ ሁኔታ እንዲህ እንደተንጠለጠለ ይቆያል። የተቃዋሚዎች የትግል ስልት መሰረታዊ ይዘት ለውጥ እስካላደረገ ድረስ የትግል እመርታ ማየት አይቻልም። ይህንን ሁኔታ በደንብ አለመገንዘብ የሀገሪቱን ተጨባጭ ሁኔታ በትክክል አለመገምገም ብቻ ሳይሆን የጠላትን ኃይል አሰላለፍ በሚገባ አለመረዳትም ጭምር ይሆናል። የጠላትን የወዳጅን ኃይል አሰላለፍ በትክክል መረዳት ደግሞ የትግል አልፋ እና ኦሜጋ ብቻ ሳይሆን ወደ ድል ጎዳና የሚያመራ ወሳኝ ሚና ሊጫወቱ የሚያስችል ዘዴ መሆኑ በተመክሮ የተፈተነ ሀቅ ነው። የተገኘውን አጋጣሚ ሁሉ በመጠቀም ባዕዳን በሀገራችን የውስጥ ጉዳይ እንዲገቡ ምክንያት ከሆነው አንዱ የኛ የራሳችን ድክመትና አለመተባበር ለመሆኑ ማናችንም አሌ ልንለው አንችልም። እርስ በርሳችን ሳንተዋወቅ በመናናቅና በመፈራራት ስለተለያየን ለመቀራረብ ተቸግረናል። ቀድመን ሳንተዋወቅ በመናደርገው መፈረጃጀት የተነሳ ማጠፊያው ከሚቸግረን ጣጣ ውስጥ እንገባለን። ማወቅ መውደድ ነው እንዲሉ ካለመተዋወቅ የተነሳ መግባባት አልተቻለም። መግባባት ከሌለ ደግሞ መተባበር አይመጣም። ይልቁንም ለመጠራጠርና ላለመተማመን ብሎም ለሐሜትና ላሉባልታ በር ይከፍታል። የዚህ ሁሉ ምክንያት ዓላማን ለህዝብ ተገዥነት ላይ የተመሰረተ እምነት አለመኖሩ ነው። ከሁሉ አስቀድሞ ለህዝብ ተገዥነት ላይ የተመሰረተ እምነት እንዲኖር ያስፈልጋል። የማንኛውም ትግል መሰረቱ የህዝብ ሉዓላዊነት እስከሆነ ድረስ የመጨረሻው አሸናፊ የሚሆነው ያው ራሱ ህዝቡ መሆኑን አምኖ መቀበል ግዴታ ነው። በዚህ መሰረታዊ እምነት ላይ ስምምነት ካለ